ትግኛውን ዝም ብላችሁ ይዋሉ ምን እያልናል በጣም ትንሽ ይላል ለዚያች አሰርቶ በዚያች ደግሞ የሚገባው እንዳያንጣጣቁ ደግሞ ማነው በጣም የሚገርመው እንደሆነ ሰማይ አደረገው ሰማይ ላይ ደግሞ ከዋክብትን አስቀመጣቸው በሁሉም አልታሰቡሽ ታስረው እንዳይመስላችሁ ለዚህ መስመር አልተመቸላችሁ ተሰማላችሁ አሰቡ የእግዚአብሔር ካህል ድንቅ መሆን የምናውቀው ያገደጋችሁ አሁን ይሄ ደብተር ማነው አሁን ከሰልኩን የተሸከመው ንገሩኝ ማስታወሻው ነው ያለው እሺ እንደዚህ ባረጎስ ብለቀው እኮ ነው ብለቀው የሰልኩን ብለቀው እሺ ማለት ነው ንገሩኝ አንድ አይዚህ ላይ ብሎ ተነስቶ መካከል ላይ ቢቆም ትቆማላችሁ እዚህ ሲሉ በምን ገሙት ይሄ ቤተክርስቲያን ግድግዳ ሳይሆን ጣሪያው ዝም ብሎ እዚህ ላይ ቢቆም ትቆማላችሁ አይታወቅም ጭንቅ ነው ማለት ነው ሰው ነገር ያስቀምጣል እግዚአብሔር ግን ጠላትን ተሸክሞ ይኖራል አይደለም ይወዳል ጠላትን ያን ይሸከማል ጠላትን ይሸከማል ስራ የሚለው ሊሆን ይችላል ማለት ነው ዝናው ስራው ነው ስራው ደግሞ በንግግር የተገለጠ ስለሆነ ድምፅህን ሰምቼ ዝናህን ሰምቼ ስራህን ሰምቼ ቢል ሶስቱም አንድ አይነት ትርጉም ይኖረዋል ባጭሩ ይህን ቃል የምናገኘው ትንቢተ ዕንባቆም ምዕራፍ 3 ቁጥር 1 ላይ የምናገኝ ቁጥር 2 ላይ የምናገኘው ኃይለ ቃል እግዚአብሔር እንደፈቀደ በዚህ ያስተምረናል መጀመሪያ ትምህርቱን ስናነሳ መቼም የተናገረውን ዕንባቆም ማለት ምን እንደሆነ ዘንግተን ሄድ የለብንም ማለት አባቶቻችን ምን ይላሉ ቅድመ ይስክር ለበዓለ መጽሐፍ ወእምዝ ለያነበብ የሚያነብ ሰው አስቀድሞ የመጽሐፉ ባለቤት ማለት እንደሆነ ይወቅ ከዛ በኋላ ያንን ይተርጉ ብለዋልና ይህንን ቃሉን የተናገረልን ዕንባቆም ነው። ዕንባቆም ማለት የስሙ ትርጉም ማይምር ጠቢብ ለባዊ የሚል ትርጉም አለ። ማይምር ማለት አዋቂ ማለት ነው። ሁለተኛው ጠቢብ ማለት ጥበበኛ ማለት ነው። ሶስተኛው ለባዊ ልብ ብሎ የሚናገር የተናገረውን የማይዘነጋ አራተኛ ነባቢ ማለት ነው። ያወቀውን የመጀመሪያ አዋቂ የሆነ ያወቀውን ልብ ያለውን የተናገረ ማለት ዕንባቆም ማለት የስሙ አባቱ ዳኮር እናቱ ደግሞ ሬፋ ትባላለች። የቅዱስ ዕንባቆም ይህንን ዕንባቆምን ሁላችንም ስናስበው ብዙ ትዝ የሚለን ነገር አለ። ምንድነው አንድ ትዝ የሚለን ነገር? ነቢዩ ዕንባቆም ዳንኤል በአንበሳ ጉድጓድ በተጣለ ጊዜ እግዚአብሔር ሁሉም ፍጥረት እንደሚያስብ ያየንበት ደግ ነቢይ ነው። እየሰማችሁ ነው? ማን በምን በተጣለ ጊዜ? በምን በተጣለ ጊዜ? በአንበሳ ጉድጓድ በተጣለ ጊዜ። አንድ ነገር ልብ ብላችሁ እንድትሄዱ እፈልጋለሁ። አንድ ነገር በዓለም ላይ ሰው ተረሳ የሚባለው ማንገር ነው። አቤት እግዚአብሔር ሲረሳው ማለት ነው። እና አንዱ እግዚአብሔር ሰውን እንደሚያስብ አዋቂ ማይምር ማለት አዋቂ ማለት ነው። ሁሉን የሚያውቅ እግዚአብሔር ዳንኤልን እንደማይዘነጋው እንኳን ዳንኤልን የፈጠራቸውን ፍጥረት እንደማይዘነጋ ማሳያው ማን? ዕንባቆምና ዳንኤል ናቸው። ሀሳቡን ጠቅለል አድርጌ ልንገራችሁና ወደ ርዕሴ ልመልሳችሁ። ሁላችሁም እንደምታውቁት ነቢዩ ዳንኤል እግዚአብሔርን በማምለኩ የተነሳ የካህናተ ጣዖትን ጉዳቸውን በማውጣቱ የተነሳ ከሰው ምንም ይልቅ
ፈልስፈው ሰሩ መሰላችሁ። ዳንኤልን በህግ ቢሉ ህግ የማያጓድል ሆነባቸው፣ በስርዓት ቢሉ ስርዓት የማያፈርስ ሆነባቸው። ለባለስልጣኑ ለንጉሱ ባለመታመን ቢሉ ለንጉሱ ታማኝ አገልጋይ ሆነባቸው። በሁሉም ሊያገኙት አልቻሉም። ዳንኤልን ለማግኘት ዳንኤል አንድ የማይደራደርበት እውነታ ፈጣሪ ብቻ ነበረ። ማንም የማይደራደርበት በእግዚአብሔር ዳንኤል አይደራደርም። ስለዚህ ምን የሚለው እስከ 3 ቀን ድረስ ማንም ቢሆን ወደ ፈጣሪ እንዳይጸልይ የሚልከው አንደኛው ሁለት ውሸታቸውን አጋልጦባቸዋል። አካባቢ አንደኛው ምን መሰላችሁ? መቼም ዳር መሆን ጥሩ ነው፣ ውስጥ ካልገባቸው አታውቁት። ምን እያሉ ያስታልሉ ነበር መሰላችሁ? ያርጉና ጣዖታቱ የሚበሉት እያሉ ለጣዖታቱ ምግብ ይበላል እያሉ ለጣዖታቱ ምግብ እያስገቡ ንጉሱ ሳያይ ሌሊት ሚስትና ልጆቻቸው ይዘው እየገቡ ይበሉ ነበር። ከዛ ዳንኤል አምላክ አይበላም ብሎ ንጉሱ ሲለው ይበላል እንጂ እንዴት ነው የማይበላ ይላል። ማንም ይበላል እዛ የጣዖታቱ ካህናት አገልጋይ ቄሶቹ ማለት ነው። እነሱ ናቸው እየገቡ ሌሊት ግጥም እያደረጉ የሚበሉ። አይበላም አልኩ አለ። ኧረ ይበላል። እሺ ከዛ በኋላ ምን አደረገ መሰላችሁ? ዳንኤል ስጋው ተቀቅሎ ለጣዖቱ ከገባ በኋላ ቤቱ ግጥም አድርጎ አመድነት ነስቶት ወጣ። ተረፈ ዳንኤል ላይ ያለላችሁ ሙሉ ታሪኩ የፈለኳትን ብቻ ልነግራችሁ ፈልጌ። ከዛ አመድ ነሰነሰውና በሩን ቆልፎት ወጣ ዳንኤል። እየሰማችሁ ለምን ይመስላችኋል? ገሙት እስኪ። ለማጋለጥ ነው። አመዱ ምን ያደርጋል? ኮቴ ካወቃችሁማ ሊቅ ናችሁ ማለት ነው። ዱካ ይሰራ በልም ኮቴው ፈርሞ እንዲገኝ ነው። ከዛ በኋላ ልብ በሉ ሌሊት ምንም የለም ብለው በጨለማው ገብተው ጥርግርግ አድርገው ገብተው ሲወጡ ከወለሉ ላይ ከሴራሚኩ ላይ ሴራሚክ የዘንገ ያለች እሺ ነገር እንዳሰለጥኩ ብቻ ጣውላኛውን እኔ ቤቱን አላየሁትም። እሺ እዛ ብቻ ወለሉ ላይ ነበረ። ዱካቸው ፈርሞ የልጃቸው የልጅታቸው አገኙ። ይኸው ጣዖቱ አይበላም ገብተው የሚበሉት እነሱ ናቸው አሉ። ይህን ሲያጋልጥባቸው የሚበላ አምላክ አለ ብሎ ዘንዶ አመጣ ንጉሱ። የሰማችሁ ዘንዶ ሲያመጣ ዘንዶ ማንም ሊገድለው አይችልም ብለው አስበው ነበር። ዳንኤል ግን ግደለው በእኔ አምላክ ታምናለህ? ግደለው ብቻ አንተ ከሆነልህ አለ። እንግዲያው ሲልና ድንጋዩን አለሎ ያግልና የማይሰነጠቅ ጥቁር ድንጋይ ጽኑ ድንጋይ እዚያ ላይ ስጋ ያለብስና ስጋውን ካለበሰ በኋላ የዛን አለሎ ላይ ያለውን የስጋውን ሽታ አሽቶ ማን ይመጣል? ዘንዶ መጣ ማለት ነው። ዘንዶ ሲመጣ ያንን በጉጠት አንስቶ ለዘንዶ አጎረሰው ማለት ነው። ከዛ በኋላ ዘንዶ ማንን እያሸከተ መጣ? በነገር ልጅ ስጋውን ሲጎርስ ግን በስጋው ውስጥ ያለውን ምንም ዘግቷል። ዘንዶ አለሎ ደግሞ ምን ያለ ነው? ይሄዳል ሳት ጎረሰው። ሲጎርሰው ስጋውን አይቶ ውጦት ነበርና የዘንዶውን ፍርፍር አደረገ። ይሄን ያውቃል ብሎ ተዘባበተበት። ሊቃውንቱ ሲተረጉሙት እንዲህ ይላል። ዘንዶ የተባለ ሞት ነው። አለሉ የተባለ ስልጣነ መለኮቱ ነው። ስጋ የተባለው ክርስቶስ በመስቀል ላይ ሆኖ አምላኬ ለምን ተውከኝ ብሎ ዳዊት የተናገረውን ትንቢት የጻፈ ቃል ናት። ያንን ያ ዘንዶ አለሉ ሳይሆን ስጋው ተሰጥቶ እንደመጣ አለሉን ሳያይ ስጋውን እያየ በስጋው ሽታ አለሉን እንደዋጠው ዲያብሎስም ሞትም የክርስቶስን አምላክነቱን ሳያይ አምላኬ ለምን ተውከኝ የምትለው ቃል ተጠቅሞ እንደ አብርሃም እንደ ይስሐቅ እንደ ያዕቆብ ስጋ መስሎት የክርስቶስን ስጋ የስጋውን ግን ሽታ የተባለው አምላኬ ለምን ተውከኝ አባ ነፍሴን አደራ የምትለው ቃል ሰምቶ ሞት መጥቶ መለኮቱን ሳያይ እንደሰውነቱ ምን አለ ይላል ዋጠው። የዚህ ጊዜ በሞት ጥላ የተያዙ ሞት ሲሰነጠቅ ሕይወት ቃል እንደሚወጣ በሞት የተያዙ አዳምና ሔዋን እስከነ ልጃቸው ነፃ ወጡ ይላል። እሱ ሞቶ ነፃነት እንደጠበቀልን አምላክ ክብርና ምስጋና ይሁን።
ስለዚህ ይሄን አሳወቃቸው። ቆዩ ይሄን አሳወቃቸው፣ ይሄን ገለጠባቸው። ሊቃውንቱ ተረጉሙት ዳንኤል የአብ ምሳሌ ነው፣ ዘንዶ የዲያብሎስ ምሳሌ ነው፣ አለሎ የስልጣን የመለኮት ምሳሌ ነው፣ እሳቱ የስልጣነ መለኮት ምሳሌ ነው። ያቺ ዘንዶ የተሸነገለባት ስጋ የተባለችው ዲያብሎስ እስከተመጣ ድረስ ማለት ክርስቶስ እስከሚሰቀል ድረስ የተሸነገለባት ስጋ። አሁን ደግሞ መናፍቃን ወይም ሌሎች ቤተ እምነቶች ልክ አይደለም ክርስቶስ ነቢይ ነው እያለ የሚሸነግልበት የማታለል ይሰራል። ክርስቶስ የባህርይ አምላክ ነው። ለስም አጠራር ሆነና ምስጋና ይድረሰው። እንዲህ አድርጎ ሁለት ነገር ላጋለጣቸው። በዚህ የተነሳ ዳንኤልን ለመግደል ምን መከሩ? ማንም ሰው እንዳይጸልይ የሚል መከሩ። የሰማችሁ? ማንም ሰው እንዳይጸልይ ይባል ጸልይ ትቀጥሉ አለ እንጸልያለን ደራ ስለምትወዱ ማለት አይደል? ተናዳችሁ እንድትጸልዩ አልጸልዩ ነው። ግን ሰው አይጸልይም ብዙ ማለት ነው። ትጸልያለች ብዙ ሰው አይጸልይም። እንዳይጸልይ ግን ይጸልያል አይደል? አዳም ለተበላ ይባል ብላ ይባል ደግሞ አልበላም። ከቶቹ ነው አይነት ነው ጸሎት እንዳደረገ ይባል ነው ብሎ ነካ እንደሳልኝ ማለት ነው። አሁን ጊዜ ብላ ይባል ደግሞ አልበላም እንዳንዳንዷ ሴት ማለት ነው። አሁን ደረኝ ያሲት በሲስተም ነው ማስተራሽ ገብቷቸዋል። ንግግር በሲስተም ለምሳሌ ይሄን አታርግ ስትላት የምታረግ ከሆነ አርጊው በላት ማለት ነው። አታረግም ደግሞ አርጊው ስትላት ተቃራኒ ከሰራች አላሉ ሰውዬው ሰምታችኋል። ሰውዬው ምን አደረገ መሰለሽ? ወደ ነገር ይለብሳችሁ እና ሚስቱ በተቃራኒ ነው የምትሰራ ይባላል። ልብስ ሊያሳጥብ ሲፈልግ አንድ ልብስ እንዳለች ይላል። ሙላውን አጥባ ቆጭ። በነገራችሁ ላይ ለማግባትም ለመመንኮስም ምንኩስና ለማወቅ ለማግባትም ሴትን በደንብ ጸባዋን መረዳት፣ ሴቱን ደግሞ የወንድ ጸባይ በደንብ መረዳት ማለት እንደው ሌላ ቀን እናወራለን። ይሄ ሰው ማለት ነው እና ተቃራኒ ያሰራል። ከዛ አንድ ቀን መንገድ ተነስተው ወጥተው ሲሄዱ ዝናብ ጥሎ ወንዙ ዳር ደረሱ። ሰውዬው ውስጥ እንዳይገባ ፈልጎ ረስቶት እንዳትገቢ ነው ዘላ ገባ ውሃው ውስጥ ማለት ነው። ከዛ ምን አለ መሰላችሁ ሰውዬው ደግሞ ወደ ታች መፈለጉ እንጂ ውስጥ ወደ ላይ ይፈልጋል። ውሃው ወደ ታች ነው የሚወጣው፣ እሱ ወደ ላይ ይፈልጋል። ከዛ እረኛ የሆነ ምን ያረክ ነው አንድ ሚስት ውሃው ውስጥ ወደ ታች ነው ለምን ነው ለምታረጋለ የኔ ሚስት ተቃራኒ ነው የምትወደው ወዲ ተፈልግ ይያል እና ተቃራኒ ነው የሚወደው ማለት እና ጸልይ ስለተባለ ዝም ግን ሁላችሁ ሰው መጸለይ ግዴታ ነው። ግዴታ እኮ ተፈቅዷል። ባለስልጣን ማውራት ደስ ይላችኋል ይላችሁ። አሁን እነዚህ አይበለውና የሆነ ሀገር ጠቅላይ ሚኒስቴር ቢመጣ እናንተ ቤት አላወራም ተመለስኩ ካሜራችሁን አቅርባችሁ ነው የምታወሩት። ለምን ሲባል እንዲህ ያለ ጠቅላይ ሚኒስቴር ጋር እኮ ማወራ ነኝ ተራማር ግን ለማለት ነው። አንዳንዱ ሰው ፎቶ የሚነሳው ለጉራ ነው፣ ገዳም የሚሄደው ለጉራ ፎቶ ተነስተው ተፖስት። ከዛ ይገርማል። ግሸን ብትል 7 ይሄድ አባንት ነገር ብትል 5 ጊዜ ፎቶ የተነሳው ጠቅላይ ሚኒስትሩ ጋር ብትል አብረን ሳይደለም ወግ ጉራው ሰው ማለት ይገርማል። አሁን ጠቅላይ ሚኒስትሩ እንትናን ታውቃለህ ሲባል ሰው የሚለውን አስተምሮች ታዋቂ ሰው እንትናን ታውቃለህ ሲባል እንደው ነገር ይሄ ሰው እየታውቃለች በጣም እኮ ይገርምሻል የሚሰራው ስራ ብሎ ፎቶ ካሳየ እኔ ስልኩ አለ ቆይ ልደው ሄሎ ያን ማለት ለጉራው እንደጀመረው ሰው አሳብኩም ከቻለ ጸሎት መጸለይ ማለት ከመንገር መነጋገር በሩደር ተመቻችሁ አልተመቻችሁ ሞላል አልሞላም አግኝን አጣለም የምናወራው ማን ነው ብለን ነው ማሰብ። አንድ ነገር ልንገራችሁ። እኔ በጣም ከሚገርመኝ ነገር ማለት ነው ከሚገርመኝ ነገር ሊገርመኝ ነገር ተቃላችሁ ሰው ጸሎት ሲጸልይ ሀሳቡ ሁሉ ተሰብስቦ የሚመጣው ነገር ይገርመኝ። አይገርማችሁ? በቅታችሁ ይሆናል እናንተ አንዳንድ ሰው ነው ያለ ሰው አለ
መጽሐፉን ስገልጠው ሙዚቃው የሚመጣል ነው ያለ መጽሐፉን ግልጽ አድርገህ በስመ አብ ስል እንግዲህ ሙዚቃው ማን እንደመጣበት አልነገረኝም። ብቻ ያ የመጣና ድቅል ይላል ይላል። ዋናው ሀሳብ መያዝ ያለባችሁ እኛ ጸሎቱ ባይገባን እንኳን ሰይጣን ከማን ጋር እንዳለ ይገባል። ገብቶሻል? ጸሎቱ ባይገባን ሰይጣን ከማን ጋር እንዳለ ይገባል። ከዚህ ጋር ነው ደግሞ ምንም እንኳን ባይሳካልን አንድ ቀን ብለን ህሊናችንን ለመሰብሰብ ይችላል። እግዚአብሔር ህሊናችንን ለመሰብሰብ ያልቃል። ድሮውን ሲናገር ያላችሁ ያውቃልን ጉራም አናለው ለዚህ ልብ ይሰብሰብልኝ ግን ትልቅ አይቻልም። እኔ አንድ መናዚህ ከተጠቀማችሁ ንገራችሁ ጸሎት ጸልይ ከጸሎቱ ጋር አብረን እንድንሆን ከፈለጋችሁ አንድ ሀሳብ ንገራችሁ። እሱ ምንድን ነው? የምንጸልየው መች ነው ሲሆን የምንጸልየው እርግጠኛ ነኝ ለአስር ደቂቃ ሰብካችሁ 15ኛው ደቂቃ ላይ ይዛችሁ ጭልጥል 15ኛው ላይ ግን ምን ማለት ነው? አሁን መልሶ አሁን ለሰማያት ቀኑ አባቴ ወይ ላይ ያለው መስማት ያለ እዚህ ጋር እዚህ ከዚህ የሚወጣው በዚህ መስማት ለምን በዚህ ነው እያስገባ ይጋል ይረብሽ ዶሮ ኮንትሮል ለማድረግ ምን ጸልየው መስማት እንድንሰማ እግዚአብሔር ይልካል። እንደው ካነሳው ታምጣ ነው እንጂ ርዕስ አይደለም። ስለዚህ ዳንኤል ለሶስት ቀን ላይ ጸለየ ይባል ከአምላኩ ጋር መደራደር ፈልገው በምን ይገል ጥያቄ ጠይቃችሁ ጸሎት አቋርጦ ያስተዋልልኝ መቋረጥ ታውቃላችሁ? ታውቃላችሁ? እጃችሁ ነው። አሁን ለአንድ ደቂቃ ሳትተነፍሱ ትቆያላችሁ። በሉ ጀምሩሽ እኔ ልቅጣል ይቻል ጸሎት ትንፋሽ ነው። ከኦክሲጅን በላይ ምን ያስፈልገናል? እግዚአብሔር ያስፈልገናል። ሁልጊዜ ቢሆን ማሰብ ያለብን ከማሸተው ከኦክሲጅን ከምግብ ከፀሐይ ብርሃን በላይ ማን ያስፈልጋል? የኦክሲጅን ባለቤት እግዚአብሔር ያስፈልገናል። ሁልጊዜ ቢሆን ጸሎት ሀሳብ ሲል አንድ ደቂቃ በተንፈስ አቋርጥና ከሆነ ልክ ተወራስን እኮ ነው የምንጠበቅ ሰውዬ እስኪ ለአንድ ደቂቃ ታፈሉት እና ከዛ በኋላ ጸሎት አቋርጣለሁ ብሎ ለራስ መንገር ነው። ለራሳችን እንድንነግረው እግዚአብሔር ይርዳል። ዳንኤል ከዚህ ተነሳለ። ጸሎትን አላቋርጥም ብሎ ፊት መስኮቱን ከፍቶ ወደ ኢየሩሳሌም ዞሮ 3 ሰዓት ሲጸልይ ጠላቶቹ በዛ ፈተና ያዙ። በቃ ሀሳቤን ጠቅልል አድርጌ ልንገራችሁ። ከዛ በዛ ሲይዙት ምን ተደረገ መሰላችሁ? ቅጣቱ እንደምታውቁት በምን መጣል? ባለቤቷ ጉድጓድ መጣል። ለተራራ ቦታ መስጠት ሌላ ነገር ነው ልነግራችሁ የፈለኩት። ከዛ በኋላ ያንን አስበው እነሱ ዳንኤልን በዚህ ምክንያት ንጉሱ ሊያድነው የለም ህግ አይሻልም። እንደው ጎበዝ ሰው ለመግደል ከቻሉ ሰው ለማዳን ቢችል ችግር አለ። ያን ሰው ለማዳን መቻል የጻፍት ፈሪሳውያን ይሄ ሰው ለመግደል ይገኛል ብለው አወጡ። አንድ ሰው ለማዳን አንድ ቀን አልፈጀም። አንድ ሰው ለመግደል ግን ያን ያሳምኑ ሲመጡ ሰንቶ ማለት አለበታል ንጉሱ። ከዛ በኋላ ንጉሱ ስለ ዳንኤል እያለቀሰ የምታመልከው አምላክ ያድነኝ ብሎ አነሳ ጉድጓድ አለ። ምን ጊዜ ሊሆን የሚቀረን አንድ ጊዜ ብቻ ግበሩ ምን ጊዜ የሚቀረን ነው ማለት ነው። አንድ ጊዜ ብቻ ነው ላይ ይቀር ሁሉ ነገር ይቀር ሚስል ተቃራለች ሆነ ይገኛል ሻይ ታረጋላ ቃቅታ ቢሆን አይደል ነው የሚወደድ ባልን ነው ተዛሮ አይሞት እንዲደረግ ባልን ነው ሻይ ታረጋ ቢሆን ልጅ ይሆን ያባዬ ብላ አሞሸሽ ይለች አንድ ብቻ ነው የሚቀረን ነው እዚህ ብቻ በመተሰራችን ያለ ነገር ብቻ ባለመኖራችን ውስጥ ራሱ የነበረ ጊዜ እንኳን በመኖራችን ውስጥ በማግኘታችንን የማናውቀው እግዚአብሔር በሰው ነው እንጂ የማይሆን እግዚአብሔር በረሳነው ጊዜ የማይረሳን እግዚአብሔር በወደድነው ጊዜ ብቻ ሳይሆን በጠላነው ጊዜ የማይጠላን እግዚአብሔር እኔ የሚገርመኝ በወደድነው ጊዜማ እሱ ራሱ እኮ ብሏል ሌላችሁ እግዚአብሔር እንደሚወዳችሁ እርግጠኛ መሆን ያውቃል። ገረች የሚወዷችሁን ብትወዱ ምን ጥቅም አለው?
የእግዚአብሔር ልጅ ሆኖ የሚጠሏችሁ ምን ነው አለ? የሚጠሏችሁ ውደዱ ያለን አምላክ ስንጠላ አይወድም ይወድናል። ስለዚህ ተመልከቱ፣ እግዚአብሔር ብቻ ይቀራል። ገንዘቦቻችን ሀብት ያልፋል፣ ጤና ይጎላል፣ እድሜ ያልፋል፣ እርጅና ይመጣል። ብዙ አይነት የማናውቀው እግዚአብሔር ብቻ ነው። እግዚአብሔር ከሁላችን ጋር ይሁን። ስለዚህ ዳንኤል በዚህ ምክንያት ከአንበሳ ጉድጓድ ተጣለ። ለ7 ቀናት ያህል ከአንበሳ ጉድጓድ ዘጉት ይላል። ከምን ጉድጓድ? አይረዋቸው ነው የሚወድቁ አይስ እያሉ ደግሞ ሲያስረዋቸው የሚገለበጡ ተንኮላቸው አይተንኮላቸው እንኳን ግን አስራዋቸው። እውነቴን እኮ ነው። ሲበሉ እንኳን አስራዋቸው ግን በልጅ ለምን እየበሉ ሰልብተውኛል አድበው ነው ያለፉት እንዳይሉ ማለት እሩማቸው ነው አይተውት ዳንኤል። ከዛ ምን ያደረገ መሰላችሁ? እግዚአብሔር ዳንኤልን ለመመገብ ከሰማይ መና ማውረድ ይችላል። ከሰማይ መና ማውረዱን ትቶ ማንን ላከበት? ዕንባቆም። ሁላችንም የተዘጋንበት ቦታ አለ። እግዚአብሔር በቅዱሳኑ በኩል ይጎበኝ። የሆነ የተዘጋብን ነገር አለ። የሆነ የተራበ ነገር ሊወጣ የተዘጋጃል። እግዚአብሔር ዕንባቆምን ይላክልን። ስለዚህ ዕንባቆምን ላከለት። ምን አለው መልአኩ ቅዱስ ሚካኤል መጥቶ ዕንባቆም ዘንተ ምሳ ለዳንኤል፣ ይህን ምሳ ለዳንኤል ይሰድለታል። ማንም አይረሳል ያልኳችሁ በልቤ አይረሳኝም በሉ ሁላችሁ። እሺ አሁን የተከዛችሁት ያዘናችሁት እግዚአብሔር ረስቷችሁ ሰው ንገሩኝ። ሰው ረስቷችሁ ነው እግዚአብሔር ምን ያደርጋችሁናል? ሰው ይረሳችኋል። ይረሳል ሰው ይረሳል። ምን ይረሳል? ማዘን ያለብን እግዚአብሔር ይሄን ማሳዝነን እግዚአብሔር አይረሳም ማለት መቼም አይረሳም። እኔ በዚህ እርግጠኛ ነኝ። እግዚአብሔር መቼም ቢሆን እንዴትም ቢሆን በየት እንደሆነ አይረሳም። ስናገኝ የማይረሳን እግዚአብሔር፣ ስናጣ የማይረሳን እግዚአብሔር፣ ጤነኛ ስንሆን የማይረሳን እግዚአብሔር፣ በሽተኛ ስንሆን የማይረሳን እግዚአብሔር፣ ሕፃን ሳለን የማይረሳን እግዚአብሔር፣ ወጣት ሳለን የማይረሳን እግዚአብሔር፣ ስንሸመግል የማይረሳን እግዚአብሔር፣ ስንሞት የማይረሳን እግዚአብሔር፣ ከሞትን በኋላ የማይረሳን እግዚአብሔር፣ በእሱ እንድንታሰብ ያደረገን አምላክ የተመሰገነ ይሁን። ከዛ ለዳንኤል አላውቀውም ባሊ ወዴት እንዳለ ሲለው መልአኩ የራስ ፀጉሩን አንዷን ያዝ አድርጎ ዳንኤልን ተመልከቱ፣ በራስ ፀጉሩ አንጠልጥሎ ይቅርታ ዕንባቆምን ዳንኤል ካለበት ጉድጓድ ሳይከፍት ይዞት ገባ ይላል። ማን ካለበት ጉድጓድ? በምንድን ነገር የፈለገ ነገር ሊቆለፍ እኮ ነው ያልኳቸው ያለ ስራ ተጠልፎብኝ ሊሆን ይችላል። ቅዱስ ሚካኤል እግዚአብሔር ቃል ይልቃል ማለት ነው። ተከፍቶ አይደለም እኮ ዳንኤል የተመገበው እንደተዘጋ ነው። ይበላል በላኩት ምግባት ይሙት ብለው ጉድጓዶች ቆለፉት። እግዚአብሔር ግን ከሰማይ መና ማውረድ እንኳን እየተቻለው ስራውን ለማስጀመር ለአቃጆች ምሳ ይዞ የሚሄድ ዕንባቆምን በራስ ፀጉሩ አንጠልጥሎ ይዞት ሄዶ ጉድጓዱ ሳይከፍት ይዞት ገባ። ሕያው እግዚአብሔር አምላካችን ወደ ተዘጋብን ነገር ሁሉ ይገባል። ብዙ ነገር ተዘግቷል ብለን እናስባለን። ይሄ ነገር እግዚአብሔር ይገባል ብለን ማመን አለ። እግዚአብሔር የሚገባው ደግሞ ካስተውሎ ብለን ከሆነ እሱ ተሸጉዳል። ግን ሳይከፍት መግባት ይችላል። ያ ነገር እያለ ራሱ እንድንኖር ያደረገን ማን ስላለ? በምንድን ነው? ያ ችግር እያለ ራሱ ማኖሩ ሳይስላለ እንደ ጠላቶቻችን እንደ አጋንንት ክፋት እስካሁን እኮ መሬት ተከፍቶ ይቀመጣል። የሚጠብቀን እግዚአብሔር ይቀጥላል። የማንጠፋው ከእግዚአብሔር ምሕረት የተነሳ ነው። ከእኛ ደግነት አይደለም። የእኛ ክፋት የማታውቁት አይደለም። ሰው እንኳን ለሌላው ለራሱ ክፋት ነው። ለራሱ እኮ ያውቅም ሰው ራሱ እንኳን ለሌላ ሰው ማለት ሰው ለራሱ የሚጠቅመውን ያልተሳሰ ለራሱ የማያውቅም ይባላል። መቼም ወርቅ ይዞ ወርቁን በከረሜላ ሲለውጠው ብታይ ጆሎ ገሌ ይባላል አይባልም ወይ? ታዲያ እግዚአብሔርን ያህል ነገር በልቅም ስንለውጠው አይደለም? ጆሎ የሚባለው እኮ ወርቅን በምን ሲለውጥ ነው? በከረሜላ ሲለውጥ ነው። ሰው ጆሎ የሚባለው ሰማያዊ ልብሱን
ሰማያዊ ዘሩን በምድራዊ ዘር መተካት ሲጀምር፣ እግዚአብሔርን በቁስ መተካት ሲጀምር፣ ዛፉን ትቶ ፍሬውን ብቻ መልቀም ሲጀምር፣ ዋናውን ምግብ ትቶ ፍርፋሪውን መልቀም ሲጀምር፣ ሃይማኖቱን ትቶ መዳን ብቻ ሲፈልግ ሰው አታምኖ ይባላል። እግዚአብሔር ሁላችንን እንዲፈውሰን። ከዛ ተመልከቱ፣ ዳንኤል ምሳውን በላ ሰው ተዘጋበት አመሳለ በላና የተናገረ ተዘከረኝ። ትንኝን እንኳን የማይዘነጋ እግዚአብሔርን የታሰበ እስኪ በሉ፣ ትንኝን የማይዘነጋ በሉ እግዚአብሔር ማንን አሰበ? ንገሩኝ እንጂ በደምብ። ቆይ እንዲህ ብላችሁ አትጠይቁትም? ዳንኤል እግርህ ስር የተጋደመው አንበሳ ምንድን ነው? ገብቷችኋል አይደል? ትንኝን የማይዘነጋ ምን አባባል? አንበሳው ርቦት ተጋድሞልህ አይደል? እግሩ ስር እኮ አንበሳው ተጋድሟል። ቆይ ግን ትንኝን ትንኝን ለምን ፈለጋት ዳንኤል? ትንኝን እንኳን ሁልጊዜ የሚሰሙት በሞት ያፈርሶላቸው። እንደው መቼም ቤታቸው አንዳንድ ትንኝ ያጠፋል። ያችን ስታዩ ተመስገን እግዚአብሔር ነው። ተመስገን እግዚአብሔር ነው። አይነት ይገራል። ከዚህ መካከል ላይ አንድ የሶስት ወር ሕፃን ልጅ ሰው ማየት አይችልም። ይችላል ቢቆሙላችሁ ማየት ይችላል። ያን ዘጋ ያለው ሌላው ቀርቶ ሰው ለመስተንግዶ ሲቆም ሕፃናት ሰው አይመስልም። ሕፃናት ሰው አይመስልም አይመስልም። ምክንያቱም ትልልቁ ነገር ይባል ተረጋጋ ነው ይባላል። አየህ እግዚአብሔር ግን መላእክትን የፈጠረ ሲሆን ትንኝን አልፈጥርም ብሎ ያልዘነጋ እግዚአብሔር የመላእክት ጌታ ሲሆን የማን ጌታ ነው? ወይስ የትንኝ ጌታ ነው? እንጂ ትንኝን መቼም ዲያብሎስ አልፈጠራትም። ፈጣሪው ግን ይወስደዋል። ስለዚህ ምን አለ? ትንኝን እንኳን የማይዘነጋ ማለት ትንኝን የማይዘነጋ ማለት ምን ማለት ነው? ልዑላን መላእክት ያሉት ስለ ስሙ የተላኩ ከትንኝ የማይዙ ያልዘነጋ የእግዚአብሔር ይመስገን አለ። መላእክት ያሉትን ያን ያሰበ እግዚአብሔር ስሙ የተመሰገነ ይሁን። ይሄን አለና ተናገረ። ከዛ በኋላ እንዲህ ብለን ስንጠይቀው ትንኝን ለምን አልክ ብለን ስንጠይቀው እንዲህ ብለን መልስልናል። እየሰማችሁ ነው? አንደኛ መፍጠሩን ይፈራል፣ ማብላቱ ደግሞ አይገርማችሁ? ለሌሎች ፍጥረታት የሚመግባቸው የሚያንሰውን ነው ሲበሉ፣ ለሌሎች ፍጥረታት ነው የሚመግባቸው የሚያንሰውን በሉት። ለትንሽ ይመግባል፣ ትልቁን በሉት። እናንተን የምትቀምሳችሁ ማለት ትንሽ በሉት። አይገርማችሁ? ሰውን ያህል የምትበላ ማለት ትንሽ ለአንበሳ በግ ይመግበዋል። ለምን? አንበሳ በግ ያሸንፋል። አይ ወቅት ይበላል ከትንሽ ወቅት ለሚበልጥ እየሰማችሁ ነው። ግን ምን ማለት መሰላችሁ እንዴ? ለምንድን ነው ጉማሬው፣ አዞ፣ ዘንዶ፣ አሳነሪ፣ ጅቡ ሌላም ፍጥረታት እያሉ ትንኝ ያነሳ ስንለው ለእነዚያ የሚመግባቸው የሚያይተውን ነው። ትልቁ አሳ ትንሿን አሳ ውጦ ይኖራል። እንደዚያ ነው የሚኖሩት። ትንሿን ትንኝ ግን የሚበልጠውን ትልቁን ነገር ተመግባ ትኖራለች። እንዲህ አድርጎ ያሰብ አምላካችን ስሙ የተመሰገነ ይሁን። ያችን የሚያስባት አምላክ ሌላቸው ሌላው እኔ በጣም ይገርመኛል ሳስበው ዝም ብዬ እስኪ ትንኝ በሉ በሉች። ጉሮሮዋ ስንት ሴንቲሜትር? እኔ እኮ ይገርመኛል። እውነቴን ነው። ትንኝ አሁን ዝም ብላችሁ ይዋል ምን እያልናል? በጣም ትንሽዬ ናት። ለዚያች አሰርቶ በዚያች ጫት ደግሞ የሚገባው እንዳያንጣጠቁ ደግሞ ማኖሩ ነው። በጣም የሚገርመው እኮ ይገርማል። ትንኝ እንኳን የማይዘነጋ እግዚአብሔር አሰረ ማለት ሰው ከትንኝ አይሻልም ወይ? ሰው ከትንኝ አይበልጥም? በልብለ ሰው ከትንኝ አይበልጥም ወይ? ተበልጣላችሁ አትበልጡ? ተበልጣላችሁ አትበልጡ? ትንኝን ያልዘነጋ እግዚአብሔር ያልዘነጋ ይዘነጋል ወይ? ለትንኝ ጉሮሮ የሚወርድ ደም ሲመጣል እዛው ስክት እንዳለች አፏ ራሱ ነው መውጣቱ ራሱ አይገርም? በጣም የሚገርመው ሰው አንድ ሰው መርፌ ሲሰፋ እንኳን ከኋላ ጆሮ እያለ ትክክል ነው የሚወጣው አይደል? ይሄ ቆዳ በሽታ ስትጠባ እንኳን አፏ ሰው ተሰክቶ አለመቅረቱ ነው። ተመልከቱ። ስለዚህ ምን ማለት መሰላችሁ? ትንኝን እንኳን የማይዘነጋ ማለቱ
ለትንሽ ምግቧን ያዘጋጀ እግዚአብሔር እኔንም አሰበኝ። ስለዚህ ሁልጊዜ እግዚአብሔር ረስቶኛል የሚል ቃል ሰይጣን ሲያመጣ ትንኝን የፈጠረ አይዘነጋኝም ማለት አለበት። ሲሆን ትንኝን የፈጠረ ምን አይልም አይዘነጋኝም። እግዚአብሔር ሁላችንንም ያስበን፣ በቸርነቱ ያስበን። ዕንባቆም የጌታ ምሳሌ ነው። ዕንባቆም ምሳውን ይዞለት የአንበሳውን ጉድጓድ ሳይከፍት ገብቶ ዳንኤልን ሳይከፍት መግቦት እንደወጣ ክርስቶስ ከሰማይ ሰማያት ወደዚህ ዓለም መጥቶ ከድንግል ማርያም በእርሱም ድንግልና ተጸንሶ በእርሱም ድንግልና ተወልዶ ሥጋውንና ደሙን ቆርሶ ከሚዛን ከሚያስፈራ አለበሳ ከዲያብሎስ አድኖናል። ከዲያብሎስ ያዳነን አምላክ የተመሰገነ ነው። ስለዚህ በዳንኤል የምናይበት ይህን ነው እና ወደ ነገር ልመልሳችሁ፣ ወደ ነገር ብቻ ልመልሳችሁ። ስለዚህ ዕንባቆም ማለት ምን ማለት ነው? አዋቂ ወልሲ በምን በደል ዕንባቆም ማለት አዋቂ ማለት አዋቂ የሚባል ማለት ራሱ እግዚአብሔር ሲበሉ እግዚአብሔር ራሱ ሆኖ አዋቂ ማለት የአዋቂውን የእግዚአብሔርን መልእክት ስለተናገረ ስለ እግዚአብሔር ስም ስላስተማረ ዕንባቆም ማለት አዋቂ ማለት ነው። አዋቂ ማለት እግዚአብሔር። ስለዚህ ዳንኤል የመጣው ማን ነው ብላችሁ ሰይፉት እግዚአብሔር ነው። እግዚአብሔር የሚያስቡትን ሰዎች አይረሳም። እንኳን የሚያስቡትን የማያስቡትን ያስባል። እግዚአብሔር ሁላችንንም ያስባል እና እሱ ምን ብሎ ተናገረ? እግዚኦ ሰማይኩ ድምፀከ ወበራይኩ ሲለው ድምፅህን ሰምቼ በሉ ፈራሁ፣ ስራህን አይቼ አደነቁ። በማእከለ ክልኤ እንስሳ ርኢኩከ በሁለት እንስሳ መካከል አየሁ። ከመ ይቀርብ ዓመቲሁ አምረከ ዓመቱ ባይደርስም ዓመቱ እንደደረሰ ሆኖ አወቅሁ። ወከመ ይበልጥ ጊዜው እሌቦከ ጊዜው እንደደረሰ አድርጌ ልብ አልኩት። ምንድን ነው ተዘከረኒ ነፍሴ ተወታወቅ ነፍሴ እመንሱስ ነፍሴ በመከራ ስትጨነቅ አቤቱ አስበኝ። እግዚአብሔር ሁላችንን የሚያስበን ድምፅህን ሰምቼ ፈራሁ በሉ። አቤት እንግዲህ እዚህ ጋር እንጀምር። አሁን ወደ 6 የሚደርሱ ትርጓሜ አባቶቻችን የተረጎሙት አለ። ሁሉንም አልተረጎሙም። 2 ትርጉም ወይም 1 ትርጉም ነግሬያችሁ ትምህርታችንን እንጨርሳለን። ሌላውን እንተዋለን። ድምፅህን ሰምቼ ፈራሁ የሚለው ምንድን ነው ሲባል የመጀመሪያው ድምፅህን ሰምቼ ፈራሁ ያለው ይህን ዓለም ካለመኖር ወደ መኖር አምጥተህ ስትፈጥረው ስትሰራው አይቼ ፈራሁ ሲበሉ ዓለምን በሉ ካለመኖር ወደ መኖር ስታመጣው አይቼ ምን አለ ጥያቄ ጠይቃችሁ ዓለምን ካለመኖር ወደ መኖር ማምጣት ያስፈራል? ያስፈራል? ሌላ ነው ያስፈራል። ይኸው መጥቷል። ልብ ብላችሁ ስሙ። አሁን እዚህ ጋር እንዳላችሁ አዲስ ነገር ቆይ ሌላውን ተው። እዚህ ጋር መብረቅ ቡግ ይሰደደግ አደረግን ሰው መሳሪያ ሲተኩት አይደለም እንዴ? በደንብ ነው የሚደነግጠው። ያሰራኝ ምንድን ነው ስንለው ዕንባቆም ምን ይላል? የሌለ ዓለም ነበር፣ የሌለውን ዓለም ሲያመጣው ደነገጥኳል። እንዴት ሰማይ ምድር የለም የሌለውን ዓለም ሲያመጣው ፈራሁ። ዓመቱ እንደደረሰ አየሁት ማለት ተመልከቱ። ዓመቱ እንደደረሰ አድርጌ አየሁት ማለት እኔ ሰማይና ምድር ሲፈጥር አልነበርኩም። እግዚአብሔር ሰማይና ምድር እንደፈጠረ ዜናውን ስሰማ ለሕሊናዬ ጭንቅ ሆነብኝ። የማን የሰማይና ምድር ማለት ሲጥያቄ ጠይቃችሁ ሲቀና ብላችሁ ዝም ብላችሁ ይህን ነገር ይህን ከላይ የተሰቀለ ነገር ቀና ብላችሁ ሰማውን ማለት ነው። ዝም ብላችሁ ቀና ብላችሁ ምንድን ነው ይሆናል? ምን ይዞት ነው የቆመው?
ደመናውንማ በፍሬው ስኔት ተመጥቷል አይደል? ምንድን ነው ያለው? አያስደነግጥም? ቆይ በሞቴ አንድ አይሱዚ ላይ ዝም ብሎ ተነስቶ መካከል ላይ ቢቆም ትቆማላችሁ? እዚህ ስሩ በምን ገሙት? ይሄ ቤተክርስቲያን ግድግዳ ሳይሆን ጣሪያው ዝም ብሎ እዚህ ላይ ቢቆም ትቆማላችሁ? አይታወቅም። ጭንቅ ነው ማለት ነው። ምክንያት ሊወርድ ይችላል ማለት ነው። ይሄን አይቼ በራሱ ስራ ላይ አይቼ ፈራሁ ማለት ካህሊነት አንተ ካህሊነት ነው እንጂ ዓለምን የሚያደርግ ውሃውን ሰማይ ያደረግ ውሃ ሳይኖር ውሃን ያመጣል፣ ነፋስ ሳይኖር ነፋስን ያመጣል፣ እሳት ሳይኖር እሳትን ያመጣል፣ መሬት ሳይኖር መሬትን የፈጠረ አንተ እንደሆን ሳስብ ፈራሁ ማለት አንተ ካህሊ መሆን ነው እንጂ ዓለምን ላጥፋ ብትል እንኳን ምሕረትን ካልከለከለ ዓለምን ማጥፋት ትችላለህ። አይችልም? እግዚአብሔር በምን ነገር ነው? ሰው ጠላትን ያስቀምጣል። እግዚአብሔር ግን ጠላትን ተሸክሞ ይኖራል አይኖርም? ይኖራል አይኖርም? ይወዳል። ጠላትን ያን ይሸከማል። ጠላቶችን ይሸከም ተሸክሞ ይኖራል። ካህሊ ሁሉ መሆኑን ያሳያል። እና ምንድን ነው መሰለሽ ስራ ላይ አደረኩ ማለት ደግሞ ውሃ ከመቼ ወዲህ ጣሪያ ሲሆን አይቸካሉ ሲሆን ውሃ ነው። ከመቼ ወዲህ ይሆናል ጣሪያ ሲሆን አይተስተቀለም ውሃ እኔ በጣም የሚደንቀኝ ውሃ ለመሬት መቀመጫ ሲሆን አይተስተቀለም በዚህ ተችሏል። አያቸው ስራ ላይ አደረኩ ማለት ውሃው ከፍለህ አንዱን ለመሬት መቀመጫ አደረግከው፣ አንዱን ደግሞ ከፍ አድርገህ ሰቅለህ ሰማይ ብለህ ስሙን ጠርተህ በበታችሁ ደግሞ ከዋክብት እንዲመላለሱ አደረግከው። እግዚአብሔርማ ስራው ድንቅ ነው እንጂ እንዴት ትለኝ እንደሆነ ውሃውን ሰማይ አደረገው፣ ሰማይ ላይ ደግሞ ከዋክብትን አስቀመጣችሁ። በሁሉም አልታሰቡም። ታስረው እንዳይመስላችሁ እነዚህ መስመር አልተመቸላቸው ተሰማላችሁ። አስቡ። የእግዚአብሔር ካህል ድንቅ መሆኑን የምናውቀው ያገደጋችሁ። አሁን ይሄ ደብተር ማነው አሁን ከስልኩ የተሸከመው? ንገሩኝ። ማስታወሻው ነው ያለው። እሺ እንደዚህ ባረጎስ ብለቀው እኮ ነው ብለቀው፣ የስልኩን ብለቀው እሺ ማለት ነው። ንገሩኝ። እግዚአብሔር ሲሞልቆበታል። አንድ ኮከብ ረግፎ አይታችኋል? እኛ የምናውቀው ሸክም በላይ ተሸካሚነታቸው ሲሆን እግዚአብሔር ተሸካሚ በላይ ሸክምነታቸው አድርጎ ቆየ። ተሸካሚ ማለት ሰው ሸክም ማለት ሳይቀረቃ ተዋኩት። ግን በያኔ ደግሞ ሲያዙዛቸው ደግሞ የማይንጠባጠቡበት የማይረግጡበት ያ ሰማይ ደግሞ ምንም ሳይኖረው የማይሰበርበት የማይወርድበት ያ ሰማይ ደግሞ ያቆመው ሰማይ ደግሞ የማያረግበት ድንቅ እግዚአብሔር አለ። ድንቅ ማነው ድንቅ? በቃ እግዚአብሔር ካለ ይሆናል። በዚህ እርግጠኛ ነው። እግዚአብሔር ካለ ይሆናል። ስለዚህ የቃይቼ ምን አልቀለ ድምፀቱ ሳቼ ፈራው፣ ስራ ላይ አደነቅሁት። በማሰብ ብቻ ዓለምን ስታስብ ዓለምን አስበህ ስትፈጥረው አይቼ ፈራው። ለምን? ይህን ዓለም ለማምጣት ሌላ ዓለም አልተጠቀምክም። የሌለውን ዓለም አመጣኸው። ያንን የሌለውን ዓለም አምጥተህ ደግሞ በመኖር አለመድከው። ከዚህ ሊቃውንት ሲናገሩ ይላሉ አብ ወልድ መንፈስ ቅዱስ ያለምዱ ይላሉ። እስቲ በሉ አብ ወልድ መንፈስ ቅዱስ ያስለምዳሉ። ማን ስትላቸው ሰማይና ምድር ነው። ከየት አምጥተው አስለመዱ ሲባል ዓለም መኖርን አያውቅም ነበር፣ መኖርን አስለመዱታል። አብ ወልድ መንፈስ ቅዱስ ያለምዱ ማለት እሱ ነው። በመኖር እንዲሰለጥን ሳይቀርታ ካፍት መመላለስ አስለመዷቸው። ይህ ስራቸው ደግሞ ይደንቀናል። ይህን ያደረገ አምላካችን ስሙ የተመሰገነ ነው። እሺ ሌላው ምንድን ነው? ድምፅህን ሰምቼ ፈራሁ ያለው ዲያብሎስን በአንተ ላይ ቢታበይ የታበየ ዲያብሎስን
ጠቅልለህ ባደረው ጨለማ ጠቅልለህ ማውረድ ግን አይቼ ፈራሁ።